አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ያው ከስንት ቆይታ በኋላ ዛሬ ብቅ ብያለሁ ውዶቼ እና ያው የጠፋሁበትን ምክንያት እነግራችኋለሁ። ኢንሻአላህ ግን ካሁን በኋላ አልጠፋም እና እንዴት ናችሁ? ወላሂ ነው የምላችሁ በጣም ነው ናፍቃችሁ ማለት ነው። እና እንግዲህ የጠፋሁበት ምክንያት ያው ኢትዮጵያ ሲሰራ ብዙ ነገር ያጋጥማችኋል እና እዛ ደግሞ ሆነን ስንሰራ አምጣለ ቤት ስንሰራ በጣም ይከብዳል። አንደኛ ሰዎች አያውቁም፣ ተደብቀን ነው የምንሰራው። ይሄ ነገር ሆኖ ደግሞ የሆነ ነገር ሲያጋጥማችሁ መሀል ተስፋ ትቆርጣላችሁ ማለት ነው። እና ምንድነው እኔ በመሀል ቢሆን በሆነ ምክንያት ማለት ነው የምታውቁታላችሁ ሞኔታይዝ ተነሳብኝ። የሰራሁት $10 ያ እንትን ሲልብኝ በጣም እንትን አልኩኝ ማለት ነው። ያኔ ተስፋ የመቁረጥ በቃ እንደዚህ ብዙ መስዋዕት ከፍላችሁ ሰርታችሁ በመሀል የሆነ ነገር ሲያጋጥማችሁ መቼም የሆነ ነገር ማለታችሁ የሆነ እንትን ማለታችሁ አይቀርም እና በዛ ምክንያት እንትን አልኩኝ። ያው አልመቻችልኝም ማለት እዛውም ሁኔ ልመድክ ልመጣ ስል ሞኔታይዝ ተመለሰልኝ። ከዛ በኋላ ምንም አይነት ነገር አልሰራሁበትም እና ቻናሉ አሁን በጣም ቀዝቅዟል እና ሁላችሁም እንድታበረታቱኝ እፈልጋለሁ ውዶቼ። እና ከዛም በኋላ ደግሞ ሀገር ገባሁ። ሀገር ተገባሁ ራሱ 4 ወር ላይ ነው ሆኖኛል እንጂ እና ሀገር ስትገቡ ያው ብዙ ነገር ያጋጥማችኋል። በዛ ምክንያት ያው እስካሁን አልሰራሁም ማለት ነው። ኢንሻአላህ ወደፊት የመስራት አላማ አለኝ። ሁላችሁም እንድታበረታቱኝ እፈልጋለሁ። ሼር አድርጉልኝ ማለት ነው ውዶቼ። እና ያው ምን ሆነሽ ነው የጠፋሽው ምናምን ላላችሁ የጠፋሁበት ምክንያት ይሄ ነው። ኢንሻአላህ ከአሁን በኋላ አልጠፋም። ሀገር ቤት ነው ተመችቶሻል ምናምን ላላችሁ ደግሞ ያው አልሐምዱሊላህ ሀገር እኮ የመሰለ ነገር የለም ሲጀመር ማለት ነው። ያው ስደት ነው ወይስ ሀገር ነው። ምንም ቢሆን እንደ ሀገራችን የሚሆን ነገር የለም እና መግባት ያሰባችሁ እንደኔ ቶሎ አትጨናነቁ ነው የምለው። ወላሂ እስከ መቼ ቤተሰብ ቤተሰብ የናፈቅ እስከ መቼ? እንዲሁም ደግሞ ልጆቻችንን ታንተሰደን እስከ መቼ? መተን ራሱ እዛ የሆነ ነገር አይተነው በቃ ውስጣችን አሳርፈን ትንሽ ደግሞ እንትን ብሎ መመለስ ይቻላል። አንዳንዴ ምንድነው እዛ ሆነን ሁለተኛማ ስደት አልመለስም ብለን እዛ ብዙ አመት 10 ምናምን አመት የሚቆዩ እህቶቻችን አሉ። ግን ይሄ ተገቢ አይደለም። መፍትሄም ያለው እዚህ መተን ቤተሰብን አይተን ሁሉን ነገር ራሱ አይተነው ስለ ኑሮ እዛ ሆነን ተመጨናነቅ አይቶ አመዛዝነን የሆነ አማራጮች አሉ እነሱን መጠቀም ይቻላል ማለት ነው። እና ምሳሌ ነው እንደ የምለው ማለት እና ያው እዛ ሆነን አሁን የምንሰማቸው ነገሮች አሉ። በቃ እንደ ኢትዮጵያ እንደዚህ ኑሮ ውድ ነው፣ ይሄ እንደ ይሄን ያክል ገብቷል፣ ይሄን ያህል ገብቷል ምናምን በጣም ነበር እንደዛ ሲሉኝ እኔ ተወዛግቤ ነበር ለመምጣት ራሱ። ያው የሆነ በቃ ውስጣችሁ የሆነ ነገር እንደዛ ስትሰሙ የሆነ የሚነግራችሁ ነገር አለ እና ደግሞ ያ እዚህ መታችሁ የምታዩት ነገር እና እሱ ሆናችሁ የምትሰሙት ነገር ነው በፍጹም አንድ አይደለም። ያው ኑሮ ውድነቱ የለም እያልኩ አይደለም። ያው በፊት አሁን ስደት ስንወጣ የነበረው ነገር አሁን ስንመለስ እንደዛ ሆኖ ሁሉም ነገር አናገኘው ማለት ነው። ያው ሁሉም የሆነ ነገር የተቀየረ ነገር በእርግጥ ሊኖር ይችላል። ያው ስትንለምደው ነው እንጂ ወላሂ ገበያ ስትወጡ ምናምን ያው ትንሽ እስከሚለመገር ምናምን ሌላችሁ ይችላል እንጂ ወላሂ ሌላው ዘና ብሎ ሁሉ ፈታ ብሎ ነው የሚኖረው። ያው ገበያ ላይ ምናምን ግን ቤት አምጥታችሁ እንደዚህ ስትጠቀሙ ሁሉም ነገር ወላሂ ባረካ ነው እና አትጨናነቁ ለማለት ያክል ነው ውዶቼ። አብሽሩ መምጣት ያሰባችሁ ኑ ቶሎ ነው የምለው እንደኔ ማለት ነው። ወላሂ እስከ መቼ ስደት ቤተሰቦቻችንን እየናፈቁ በመሀል ደግሞ ይሄንን አሳክተነው ይሄንን አድርገነው ስንል በመሀል
የሚፈጠረው ነገር አይታወቅም። መቼም ሞት ያለበት ሰው በመሀል በቃ ጸጸት ነው የሚሆንብን ማለት ነው። እና ቶሎ ቤተሰቦቻችሁን መወዝም ደግሞ የሰራነው ነገር ምን ላይ ነው በራሳችን ከምንሰማው በራሳችን በዓይናችን ያየነው ነገር በቃ እዚህ መታችሁ ወላሂ ውስጣችሁ ርፍ ነው የሚለው። ምክንያቱም እዛ ሆነን በጣም በብዙ ነገር ነው የምንጨናነቀው። ቢያንስ ውስጣችሁ ይረጋጋል፣ ሰላም ታገኛላችሁ። ከዛ በኋላ መወሰን ያለባችሁ ነገር መወሰን ትችላላችሁ ማለት ነው። እና አትጨናነቁም ለማለት ያክል ነው። ያው እኔ እንደዚህ ልል ያሰብኩት እኔ እዛ ሁሌ በጣም ነበረ የምጨናነቀው። በቃ ማለቴ ስለዚህ ኑሮ እዛ ሆነን አስበን አስባችሁታል። እዛ ደግሞ ያለው ነገር ኃላፊነት አለብን። ስራው ብዙ የሚያስጨንቅ ነገር አለ እዛ ራሱ ማለት ነው። ሁለተኛ ደግሞ ስለዚህ ይህን ባረገው እንደዚህ ይሆናል፣ ይህን እንደዚህ አድርጊው፣ ይህን እንደዚህ አድርጊው የሚለውን ሲደማመር እኛ በጣም ጭንቀት ደግሞ ጥሩ አይደለም። ያው እኔ እዛው ያስጨነቀኝን ነገርና አሁን እዚህ መጥቼ በቃ ውስጤ ይረፍ ነው ያለው፣ ሰላም ነው ያገኘሁት ማለት ነው። ያው ማለት ያሰብኩት ነገር ተሳክቶልኝ ወይንም ተሟልቶልኝም አይደለም እንደዚህ ውስጤ ያረፈ ምናምን ስላችሁ ማለት ነው። ያው ብዙ ነገር እንግዲህ አስባችሁ እዛ ስትመጡ ያላሰባችሁት ነገር የሚያጋጥማችሁ ነገር ሊኖር ይችላል። ግን ቢያንስ በዓይናችሁ አይታችሁ ያን ነገር እንትን ስትሉት የሆነ ብዙ መጨናነቅም ደግሞ አያስፈልግም። ወላሂ ቀለል አድርገን ለመኖር በቃ ጭንቀትን እንትን ለማለት ሁላችንም እንትን ማለት አለብን። እና እንደዛ ነው እላችኋለሁ። እንግዲህ ያው ከስንት አንድ ነው እንግዲህ ተሟልቶለት እንትን ብሎ ሊያገኝ የሚችለው እንጂ ያው እኔም አሁን እኔ ማለት እዛ አንዳንዴ ደግሞ እዛ ሆናችሁ ነገር አስባችሁበት ስትመጡ መታችሁ ያው ሁሉን ነገር አትጨናነቁበት። ምክንያቱም እዛ ሆናችሁ ሁሉን ነገር ስለምታውቁት ማለት ነው። አንዳንድ ነገሮችን ደግሞ ሁሉም እዛ ሆኖ የሚያጨናንቅ ለማለትም ሳይሆን ሁሉንም ሳይሆን አንዳንድ ነገሮች አገር ስትገቡ ቀድማችሁ ይሄ በቃ ያወቃችሁት ነገር አያስጨንቃችሁ ማለት ነው። እና ይህን ይመስላል ልጆች፣ ሁላችሁም አበረታቱ። በሌላ ቪዲዮ ደግሞ ኢንሻአላህ ወጣ ወጣ እያልኩኝ ብዙ ነገሮችን አቀርብላችኋለሁኝ። ማለት የማሳያችሁ ነገር ታለኝ ማቀርብላችሁ በቃ ማንኛውም ነገር ጠይቁኝ። ኢንሻአላህ እኔ ዝግጁ ነኝ ማለት ነው። እና ሁላችሁም አበረታቱኝ ማለት ነው። ልጆች ሸር አድርጉልኝ። ኢንሻአላህ ከአሁን በኋላ አልጠፋም እና ደህና ሆኑልኝ እላችኋለሁ ልጆች።